እስኪው ሁላችሁም በእኔ ቦታውና ሁላችሁም ፍረዱኝ። እስኪ ፍረዱኝ። እኔ ቀን ቀን ድንጋይ እየታቀፍኩ ደክሜ ነው ቤት የምገባው እና ማታ ገብቼ በምን አቅምና ጉልበቴ ነው እሷን ታቅፌ የምተኛው? እስኪ ጠይቁልኝ። እስኪ የኔን ችግር ማን ነው ይረዳልኝ? አንቺ እንዴት አይነት ነገር ነው? አንቺ ድንጋይ ነሽ እንጂ ትንሽ አታስቢ። አይደለም እሱ ነው ግንባኛ። ዝም ማን ጠየቀ? ለዚህ ጨምላቃ ምን አላት ጨምላቃ? ትንሽ አታስቢ እንጂ ይደክማል ብለሽ እንኳን አታስቢ እንጂ። በዚህ ላይ መታቀፍ ይመራት አይመራት እሷ ካልነገረችኝ በምን አውቄ ነው ማስቀር? ዛሬ እየነገርኩህ ነው የምታውቀው። አንቺ ዝም በል ዝም በይ በቃ። አይተማመን ለምን አይገዙት? በረሶ እኮ ነው በየት በኩል ገዝት? ባይ በዛ አልተመቸቱም። በዚህ ሆነ በቃ ወይ ገዝቶ። አይ አንተ ነገር ደግሞ እንደው ዝም በይ በቃ። Hey there. Subscribe to my channel. ምንድነው ለርሶ የማይገዙበት ምክንያት ምንድነው? እስቲ ቆይ ተመገዘታችን በፊት ትሰማለህ? እስቲ እንደው መፍትሄ እንፈልግ። ችግሩ ሰምተን እና ወደ ግዝቱ እንሄዳለን። ምን ችግር አለ? መፍትሄ መገዘት ብቻ ነው እኮ አይተመመን። መፍትሄ እኮ መገዘት ብቻ ነው የሚያዋጣ። በቃ ምንም መፍትሄ አያስፈልግም። ወይ ታሪክ እንገዝታለን እኮ ነው የምልህ። ግዝቱ የት ይሄድብናል? መጀመሪያ እስቲ መፍትሄ እንፈልግላቸው። እስኪ መፍትሄ ያሉት ነገር ነገሩና ጎሽ ቶሎ ጎሽ ቶሎ ነገሩን እስቲ መፍትሄ ምንድነው? ደርሶ ያሉት እንግዲህ ተናገር እስቲ። መፍትሄ የምለው ነገር ምንድነው? መቼም ያው ሁላችሁም እንደምታውቁት ፈጣሪያችን እግዚአብሔር ብሎ ገና አዳምና ሔዋንን ሲፈጥር አይቶ መምሪያ ለአዳምና ሔዋን አሁን ምን አጠፉና ነው? ለባልቻና ብርቄ ናቸው እኮ አሁን ምክር ያሳየን እኮ ለመጣልህ እኮ ነው። ወይ ሞቱ እኮ አይቶ መምሪያ ተመለሱ ይመጣል እንዴ? እንደገና መምጣት ታላውቁ ነው። ስንት ጊዜ ይመጣሉ? ምን ነው ገብረ መድን አመት አላወራ ምን አለ ብታዳምጠኝ። ወይ ለአዳምን ከጀመሩማ 2 ዓመት ፈጁ ማለት ነው። በዚህ አይነት አይደለም እንዴ? ትክክል ነው። አዳምና ሔዋን ምን ጠፋ? ብርቄና ባልቻ ነው ጠፋ። ባለፈው እዚህ አስፋው ጠጅ ቤት ጨምላቃ ለምን እዚህ ተጨንቀን አንተ ጠጅ ቤት ታወራለህ እንዴ? ለማስታረቅ ነው እኮ መጣሁት። ምን አስታረቅ? ቦታቦት እንጂ ጭራሽ ታዲያ ምንድን ነው መሄድ ይቻላል? ጥሩግ ብላ ምን አባቱ እዚህ ጠጅ ቤት ምን አሁን ይላል እንዴ? ጨምላቃ ምን አባቱ አይቶ መመሪያ ፖይንት ብቻ ያስቀምጡ። እሺ አንተ እንዳልከው ይሁን። በቃ ለሱ ነው ገብቶኛል፣ ገባኝ። እንደው አንተ እንዳልከው ይሁንና መቼም ፈጣሪያችን እግዚአብሔር አዳምና ሔዋንን ዋይ አይቶ መምሪያ ምን ነካውት? ታኔ እኮ ባልቻና ማን ነው ብርቄ ማለት እኮ ነው። እንግዲህ እኔ አብሲት ጥጌ ነው የመጣሁ። ልሂድ። ትሩግ ብሎ ይቻላል ሄዶ ትሩግ። እንግዲህ ሁለቱንም እንዳደመጥናቸው ሁለቱም ጋር ጥፋት የለም። ብርቄም ብትሆን መቼም ሰው ነችና ተበላይ ተጠጣች መታቀፍ ያምራታል። ይሄ እውነት አላት። ባልቻም ቢሆን ደግሞ ተስራው ውሎ ደክሞ ሲመጣ ራት ተበላ በኋላ ጎኑን ለማሳረፍ ሲል እንቅልፍ ይወስደዋል። ይሄም እውነት ነው። በዛ ላይ ደግሞ እሷ መታቀፍ ይመራት አይመራት በምን ያውቃል? አይደለም እንዴ? ስለዚህ ሁለቱም ላይ ጥፋት ስለሌለ ስለዚህ ለሁለቱም እንደው ይህን ችግራቸውን የሚያስወግዱበት እንደው አንድ መፍትሄ ቢጤ ብንፈልግላቸው እንደው አንድ ምልክት ነገር ምልክት ምንድን ነው? አይተመም ፊሽካ ይነፋ እንጂ ለምትቃቀል የለም ጥሩም አይነፋ እንጂ ከበሮ ይመታላችሁ እንጂ ለምልክት እኔ እንደሱ ማለት አይደለም። ምንድን ነው ታዲያ ምልክት የሚሉት? ያው እንዴት መሰለህ ነው ብርቅዬ መታቀፍ ያማራት ጊዜ ድፎ ዳቦ ትደፋና ባልቻ ተስራ ደክሞ ሲመጣ ለራስ ታቀርብለት ተቆርሶ ቀርብለታል ተራቱ ጋር አይደለም። ባልቻሻውዬ ደግሞ ያችን ራቱ ላይ ያችን ድፎ ዳቦ ሲያገኝ መታቀፍ እንዳማረት ያውቃል ማለት ነው። ተቃቅፈው በሰላም ያድራሉ ማለት ነው። አይመስልህም? አይተኸው ወይ? ጥሩ ነው ያሉት ነገር በጣም ጥሩ ነው። ግን ድፎ ብቻ ትንሽ ቅር አለኝ። ጦላስ ቢኖር በገንቦ ትንሽ ምናካ እሱማ ጥሩ ነው። ለተደሳ ምንድን ለዚህ ለአረቄ ለጦርሙስ አረቄ ቆንዶ እንዴ ምን ማለት ነው? እሱም የተቀደሰ ሐሳብ ነው። እንደው ምን ምን በቃ ምን ሆነ? ምን ነው ቃታ ትንሽ አስበው እንዴ ምን ሆነ?
ለራስህ እንደሚያመቻቻል ለእርሶ ለካ አሁን እንግዲህ ልሂድ በሬን ከፍቼ ነው የመጣሁት። ቶሎ ብሎ ይቻላል። ቶሎ ብሎ እርሶ በቃ ሄዶ ኩፍት እዚህ አፎከውት ቁጭ ላለ እንጂ ቤት ክፍት ለራስህ እንደሚያመቻቻል ለካ ምን አመቻቻለሁ ለራሴ አንተ አይገርማቸው እንዴ አሁን አረጋኝ ነው ላች አሁን ቆይ ለዚህ ለዚህ ድፎ መጨረሻ ላይ ማን ነው የሚቆርሰው? እስቲ የኔ አለው ለሱ ምን ችግር አለ? ገብረ መድህን አለው እኔ እንደገና ለእርሶ ፍለጋ ደግሞ መንደር ለመንደር ሶፎር መምሬሪያ ያያቸው ልጆች ባካቸው አላጅ ሌላ በጥቦት ጫጫታ ሌላ ትንሽ አስብ እንጂ ለድፎ የሚሉ ድፎ ምን ያደርጋል? ቆይ ለምልክት ለመተቃቀፍ ሳልነካ ማለት ነው። ለዚህ አይበሉኝ እንጂ ለአምባሻ አይነት ትንሽ ይበቃል። እንደው ግን ብቻ ባልቻ ተስራ ደግሞ ሲመጣ ያልታየው እንደሆነ ደግሞ ያው ጭቅጭቅ እነሳል ብዬ ነው እንጂ ይበቃል። ምን ነው አባቴ? ምን ነው እንዴት ቢገምቱኝ ነው እንደሚናገሩት? እንዴት እኔ እስከ ዛሬ ድረስ በእርሱ አይነ ነበረ እንደማየው። ምን ማለት ነው? ነው አይደለም እንዴ? ተው በቃ ምን ተመሪ በቃ ዝም ብሎ ለራስህ ብሎ ያመቻቸት ዘዴ ነው። ተነቃቦት ለራስህ ብሎ ሆን ብሎ መንፈስ ቅዱስ በስባ ሆን ብሎ ያሰቡት ዘዴ ምንድነው? አንተ እንዴት ነው የምትናገረው? ትንሽ አስቡም እንዴ እኔ መምሬ ለራሴ አንሳለሁ እንዴ? ለራሴ አንሳለሁ ወይ? በቃ አልኩት እኮ እንዴት እንደዚህ ትናገራለህ? ትንሽ እነዚህ ሰዎች ቴት ያመጣሉ ብሎ አስቡም እንዴ? ለእህል እንኳን ዛሬ ድፎ ነገ ድፎ ነገ ወዲያ ድፎ በሳምንቱ ባልቻ ድፉት አይደለም የሚል ትንሽ አስቡ። ለራስህ ያመቻቸው ዘዴ ነው ይሄ። ለራሴ ማለት እንዴት ነው? እኔ ለራሴ አንሻለው? ሲነቃበት እኮ እንደዚህ በጣም ታሳዝናለህ፣ በእውነት ታሳዝናለህ። እኔ እዚህ ቤት ሰላም ይወርዳል ፍቅር ይወርዳል ብዬ ነው እንጂ ከዚህ ሁሉ ብሄድስ ምን ፍቅር ወረደ? ለምን አልሄድም? ከዚህ ሁሉ ቀጥሎ ይቻላል። ወልዶ መንፈስ ቅዱስ በሉ ደህና ደሩ። ይቻላል። ቀጥሎ እርሰም በቃ ይቻላል። ጥሩግ በለው አልኩት እኮ ምን ይለኛል? ትንሽ አያስቡም እንጂ ምን አይነት መምሬ ናቸው አካቸው ለራሳቸው ሆድ ብለው እዚህ ምን አንተ ባልቻ ትሰማለህ? ባልቻ ሰማለሁ። ቡርቄ ትሰማላችሁ? አሁን ገለመሌ የለ በቃ ለእናንተ መሸከም ሰለቸን። ዘላለም ጫንቃችን ላይ አድርገን ስለዚህ ትመርጣላችሁ። ቀጥታ አሁን ምርጫ ነው የምትመርጠው። ትሰማላችሁ? እየሰማን ነው። ለእንደ በፊታችሁ በሰላም በደስታ ቅፍቅፍ ብላችሁ መኖር ይሻላችኋል። ለመገዛት አፋችሁ ቁልፍ ይል ይሻላችኋል። ድፎ ዳቦ ይሻላችኋል። ለዚህ ለመመሪያ አይነት እንዳሉት ድፎ ትብትሉ ይሻላችኋል። ምን አባታችሁ ይሻላችኋል? ቀጥሉ በሉ። ብርቄ ባልቻ ንገረኝ እስቲ። ማኔ ለእኔ አትበልኝ። ለእኔ ነው እንዴ ታዲያ? ምን አባት ካስሬ ለእኔ የምትለኝ? ወይኔ ገብረ መድህን ተቃጠልኩ እኮ እባካችሁ። ለእኔ ትለኛለህ ዘንድሮም አትሰማም እንጂ ለእኔ ምንድን ነው? ለእኔ ለራስህ እኮ ነው የምናገርህ። ለእኔ አሁን ተመንገድ ነው ደክሞኝ የመጣሁት አላመጣ ነው የመጣሁት እኮ። ይህን የምታስብ ትሆነ ታዲያ ለምንድን ነው የምትበጠው? ተነሱ አሁን አይኔ እያየ ገብረ መድህን አንተ ከመንገድ ነው የመጣው። ግባና አረፍ። በቃ እኛ ሰላም እናወርድ እና ይሄ የምታወቃችሁ ለእኔ ትለኛለህ እንዴ ታዲያ? ተነሱ፣ ተሳሳሙ፣ ተቃቀፉ በሉ። አንቺ በቃ እኛ እንተቃቀፋለን። በቃ እኮ አሁን በቃ ምንም ችግር የለም እኮ። ትተቃቀፋላችሁ? አዎ ተዛሬ ጀምሮ ነገርኳቸው። ተዛሬ ጀምሮ አንድ ትንፍሽ ብጥብጥ ጫጫታ ቢጤ ብንሰማ ተሌላ እንኳን ለእናንተ ነው የምናሳብቅ። ነገርኳቸው። ለእኔ ገብረ መድህን አይደለም ለህብረተሰቡ ነው በቃ የምትገለሉ። በቃ ነገርኳቸው። አደራ ነገር ያለው ይኸው ጠንቀቅ ብላቸው። በላ ታዲያ ሴትዮ ተይ እንዴ! ገብረ መድህን ዋይ ገና ነግራችን ሳያወጣ ጀምራችን እንደመንጫጫት። ምንድን ነው ችግራችሁ? ምንድን ነው አንቺ? ወይ አላቅፍሽም እያለኝ ነው። አላቅፍሽም? ታዲያ እኔ ልቅፍሽ እንዴ? ምን አንቺ መታቀፍ ብርቅሽ ነው እንዴ? ዘላለም አለብሽ። በቃ ማህበር ፈልጊና በማህበር ታቀፍ እንጂ እኔ ገብረ መድህን ምን ላድርግሽ?